ታኅሳስ 2003 በግዳድ በጭስና በባሩድ ሽታ ታፈናለች። ከተማው ላይ ምንም አይነት ኮሽታና ምንም አይነት እንቅስቃሴ አይሰማም። የአሜሪካ ጦር ከተማዋ ተቆጣጥሯል። የሳዳም ግዙፍ ሐውልቶች መሬት ላይ ተዘርረዋል። ነገር ግን ለአሜሪካ የስለላ ተቋማት CIA አንድ ትልቅ ጥያቄ አልተመለሰም። አንበሳው የት ገባ የሚል ነበር። ሳዳም ሁሴን ከቤተ መንግስቱ አልጋ ወደ አፈር ጉድጓድ ተሸጋግሯል። አሜሪካውያን ኤስ ኦፍ ስፔድስ የቁማር ካርታ ቁንጮ ብለው የሰየሙትን ሰው ለማግኘት በሚሊዮን የሚቆጠር ዶላር አፍስሰዋል። ነገር ግን ሳተላይቶችና ዘመናዊ ድሮኖች አልረዷቸውም ነበር። ምክንያቱ ደግሞ ሳዳም ሁሴን በቴክኖሎጂ ሳይሆን በታማኝነት መረብ ውስጥ ተደብቆ ነበር። በዚህ ጊዜ ነው ኤሪክ ማክዶስ የተባለ አንድ ዝቅተኛ የመርማሪ መኮንን ብቅ የሚለው። ሰላም ጤና ይስጥልኝ የወንጀል ሪቪው ቤተሰቦች እንደምን ቆያችሁኝ? ዛሬ ይዤላችሁ የመጣሁት አስፈሪውና በጣም ብልሁን የሳዳም ሁሴን ታሪክና እንዴት እንደተገኘ የሚለውን አብረን የምንመለከትና ምንቃኝ ይሆናል። ሰብስክራይብ በማድረግ ቻናሉ ይቀላቀሉ። መልካም ቆይታ። መርማሪ ማዶክስ ከሌሎቹ መኮንኖች ለየት የሚያደርገው የተለየ አስተሳሰብና ከሁሉም የራቀ እይታ ስለነበረው ነበር። ማዶክስም እንደዚህ ተናገረ። ጀነራሎቹን አትጠይቁ፣ እነሱም የሳዳም መደበቂያ አያውቁም፣ ምክንያቱም ሳዳም ጀነራሎቹን አያምናቸውም ነበር ብሎ ነገራቸው። ማዶክስ የፈለገው የማይታዩትን የተደበቁትን ሰዎች ነበር። እንደ ምግብ አብሳዮች፣ ሹፌሮችና አጃቢዎችን ነበር። ታሪኩ የሚጀምረው በአንድ የጦር ምርመራ ክፍል ውስጥ ነው። ማዶክስ ለአንድ ሳምንት ሳይተኛ በግድግዳው ላይ የቀይ መስመር ካርታ እየሳለ ነው። ሁሉም መስመሮች ወደ አንድ ስም ያመለክታሉ። ስሙ የሚያመለክተው መሐመድ ኢብራሂም ነበር። መርማሪው በዚህ ስም ላይ 3 ጊዜ ከቦ ስሙን በተደጋጋሚ ይመለከተዋል። መሐመድ ኢብራሂም የሳዳም የልብ ጓደኛና የደህንነት መረቡ ቁልፍ ነበር። እሱን ማግኘት ማለት ሳዳምን መጨበጥ ማለት ነበር። ነገር ግን ኢብራሂም እንደ ጥላ ነበር፣ አንድ ቦታ አይገኝም ነበር። ማዶክስ አንድ እስረኛን ሲመረምር አንድ እንግዳ ነገር ሰማ። መሐመድ ኢብራሂም አሳ ማጥመድ ይወዳል፣ በጣም የእሱ ልዩ ተሰጥኦ ነው የሚባል ጭምጭምታዎችን ሰማ። በተለይ በሰማራ አካባቢ የሚገኝ አንድ የአሳ እርሻ ላይ ይገኛል የሚል ፍንጭ ሰማ። ለተራ ሰው ይህ መረጃ ተራ ወሬ ሊመስል ይችላል። ነገር ግን ማዶክስ አንድ ነገር ትዝ አለው። ሳዳም ሁሴን በከሰል የተጠበሰ መስጉፍ የተባለ የአሳ ምግብ በጣም ይወድ ነበር። እሱ ነገር አይምሮ ላይ ብልጭ አለለት። ስለዚህ አሳው ባለበት ሳዳም አለ በማለት ማዶክስ የጥቃቱን አቅጣጫ ቀየረ። የደህንነት ኃይሎች መሐመድ ኢብራሂም በግድግዳው በሚገኝ አንድ ተራ ቤት ውስጥ በቁጥጥር ስር አዋሉት። መጀመሪያ ላይ ማንነቱን ለመግለጽ ፈቃደኛ አልነበረም። እዚያ ጋር ነው ታሪኩ ወደ አስፈሪው የምርመራ ምዕራፍ የሚሸጋገረው። ማዶክስ የኢብራሂምን አይኖች እያየ እንዲህ አለው፣ ዛሬ ማታ ሳዳም የት እንዳለ ካልነገርከኝ ሕይወት እዚሁ ያበቃል በማለት ነገረው። ኢብራሂም ፈራ። የሳዳም ታማኝ በሞት ፊት ቀለጠ። እወስዳችኋለሁ፣ እኔ ምንም አታድርገኝ በማለት ማዶክስን ተማጸነው። ታኅሳስ 13 ምሽት 8 ሰዓት ላይ 600 የሚጠጉ የአሜሪካ ልዩ ኮማንዶዎች አዳር ወደ ተባለችው አነስተኛ መንደር ተንቀሳቀሱ። ቦታው በጤግሮስ ወንዝ አቅራቢያ የሚገኝ የገበሬ እርሻ ነበር። ኢብራሂም የታሰረበት መኪና ውስጥ ሆኖ እየተንቀጠቀጠ መንገዱን ያሳያል። ወታደሮቹ አካባቢውን ከበቡት። መጀመሪያ ላይ ምንም አልታየም። አንድ ተራ ጎጆና ጥቂት የብርቱካን ዛፎች ነበሩ። ወታደሮቹ ተስፋ ሊቆርጡ ሲሉ ኢብራሂም ከመኪናው ወርዶ
ወደ አንዲት የቆሻሻ ክምር አመለከተ። ጣቶቹን እየጠቆመ እዚህ ጋ ነው፣ እዚህ ጋ ነው፣ ቆይ የትም አትሂዱ በማለት ወደ ቆሻሻው ክምር ጠቆማቸው። ወታደሮቹ የቆሻሻውን ክምርና ያረጀውን ምንጣፍ ገለጥ አደረጉት። ከስር የላስቲክ ቧንቧ ወጣ ብሎ ታየ። ያ ቧንቧ ለኦክስጅን መተንፈሻ የተዘጋጀ ነበር። ወታደሮቹ ቦምብ ሊወረውሩ ሲሉ ከውስጥ ድምፅ ተሰማ። አትተኩሱ የሚል ድምፅ ነበር። አንድ ቆሻሻ የለበሰ ረጅም ፀጉር ጽኑ ያበቀለ አይኖቹ በፍርሃት የፈጠጡ ሰው ከመሬት ስር ወጣ። ያ ሰው ዓለምን ያንቀጠቀጠ የነበረው ሳዳም ሁሴን ነበር። እኔ ሳዳም ሁሴን ነኝ፣ የኢራቅ ፕሬዝዳንት፣ ለመደራደር ዝግጁ ነኝ በማለት በወታደሮቹ ፊት እንዲህ ተናገረ። የአሜሪካው አዛዥ ይህንን ሲሰማ ፈገግ በማለት ይህን ምላሽ ይሰጠዋል። ፕሬዝዳንት ቡሽ ሰላምታ ያቀርቡልሃል በማለት ይይዘዋል። የሳዳም መያዝ ዜና ዓለምን አናወጠ። ነገር ግን አሜሪካውያን የፈለጉት ሳዳም መያዝ ብቻ አልነበረም፣ የሳዳምን ክብር መስበርም ጭምር ነበር። ዶክተሮች የሳዳም አፍ ሲመረምሩና ቅማል እንዳለበት ሲፈትሹ የሚያሳይ ቪዲዮ ለዓለም ተለቀቀ። አንበሳው አሁን ምስኪን ምርኮኛ ሆኗል። ግን የታሪኩ መጨረሻ በጣም ያሳዘነ ነበር። ሳዳም በ2006 በስቅላት ሲቀጣ ኢራቅ ወደ ሰላም አልተመለሰችም ነበር። የሳዳም መውደቅ የፈጠረው ክፍተት ለሃይማኖታዊ ጦርነትና ለአይኤስኤስ መፈጠር ምክንያት ሆነ። ሳዳም የተገኘበት ያ የሸረሪት ጉድጓድ የሳዳም መቃብር ብቻ ሳይሆን የኢራቅ መረጋጋት የተቀበረበት ቦታ ሆኖ ቀረ። ሳዳም የተከዳው በራሱ ጥፋት ነው ወይስ በአሜሪካ ሴራ? የእናንተን ሀሳብና አስተያየት ኮሜንት ላይ አስፍሩልኝ። የዛሬው ቪዲዮያችን በዚሁ ይጠናቀቅ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። መልካም ቆይታ።